በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተዋህዶ የአምላክ ስጦታ የጥንቲቱ እምነት ሁሉንም በሁሉ የያዘች ሃይማኖት ከቃሉ ሳትወጣ ከትእዛዛቱ ስንቱን አብቅታለች ለክብር ለመንግስቱ። የሕይወት ምሰሶ ሁሌም የምትቆም ጸበሏ እምነቷ ፈዋሽ ነው ለዓለም። ተዋህዶ ብቻ እንከን የሌለባት ዘላለም የምትኖር ጽኑኛ እምነት የነቢያት ጽናት የሐዋርያት ትምህርት ይፈልቃል ከውስጧ የጌታ ታምራት የክርስቶስ ስብከት ፍቅሩ መሰረቷ በደሙ የገነባ ስርዓተ ጉልላቷ ሆኖላት አጸና እስከዚህ ዘመን ገና ያኖራታል እያየ በዓይን ስጦታ ሰጥቷታል እናቱን እንደናት በዮሐንስ በኩል እኛም ተሸልመናት አላፍ መላእክት ሁሌ የሚጠብቋት የቅዱሳን ምልጃ ፍጹም ሳይለያት ታምና ትኖራለች በፍቅር በጽናት ይህቺ ተዋህዶ ነች የማትጠፋ ናት። ሰው ያልፈለሰፋት የአምላክ ጥበብ አንድ የሆነባት ሕዝብና አሕዛብ በእናቴ እቅፍ የጌታ ልጅ አድርጋኝ አጥምቃ ቁርባ ሕይወት የሰጠችኝ ብዙዎች ቢክዷት ውለታዋን ረስተው ያጎረሰ እጆቿን ቢነክሷት ጨክነው እጆቿ በእምነት ለሷ ተሰውተው ሰማዕትነትን ተቀብለው ቆርጠው መስቀሉን መሸከም ለእነርሱ ሕይወት ነው። በእናት በኦርቶዶክስ ከብረው ታዩባት ቃሉን ስናነበው ይህ ሊሆን ግድ ነው። እውነተኛይቱን የሚመሰክር ነው። እስቲ ሁን ግድ የለም ለጌታ ትቻለው። ትንቢቱ የሚፈጸም መምጫውም ቅርብ ነው። ከጠባቢቱ በር እነሆ ገብተናል። መከራው ስቃዩ መቼ ያስቆመናል? መስቀሉን አንግተን ታቦቱንም ይዘን ስንሞት ስንሰደድ ስንወርቅ እንኖራለን። ይህ ጊዜ አምላክ በእውነት አየን። በብዙ መከራ የእርሱ ልጆች ተባልን። ጸንተን ደግሞ እንቁም በሃይማኖታችን እንማር እንመስክር ኋላ ሳይፈረድብን። ሁሌም ማትጠፋ ማትታደሰው የተሰጠ አምላክ ነው አይደለም ከሰው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል ይገሏችኋልም። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 9 እስከ 13። ወስብሐት ለእግዚአብሔር።